ሰላም ውድ የብሬን ቴክ ቤተሰቦች እንዴት ናችሁ? ዛሬ ስለ ሪሲቨር ቮልቴጅ አለካክ ይዤላችሁ መጥቻለሁ። ስለዚህ እያንዳንዷን ነገር ከመጀመሪያ እስከ መጨረሻ ድረስ ተከታተሉ። ቻናላችንን ሰብስክራይብ ማድረግ አይርሱ። እሺ ወደ ትምህርታችን እንገባለን። እንደምታዩት እዚህ ጋር ይሄ ጎልድ ስታር ሪሲቨር ነው። ስለዚህ እዚህ ጋር ቦርዱን እየፈጠው ነው። ቦርዱ ፓወር ሰፕላይ ለብቻ ነው፣ ማዘር ቦርዱ ለብቻ ነው ያለ ማለት ነው። ስለዚህ ይሄ ሪሲቨር ጎልድ ስታር ነው። አሁን ይሄን ፓወር ሰፕላይ ከኤሲ ጀምረን እንለካለን ማለት ነው። ከኢንፑት እስከ አውትፑት ያለው ማለት ነው። ስለዚህ ይህን ለብቻ ነቅለን እናወጣለን። ስለዚህ ይህን በዚህ መልክ እንፈታለን ማለት ነው። ስለዚህ ፓወር ሰፕላይ ቦርድ ነው። አሁን ይሄ ቢበላሽ ገበያ ጋም ገዝተን መቀየር እንችላለን፣ ሙሉ ሞዴል ቢያደርግ ማለት ነው። ስለዚህ አሁን እንደምታዩት እዚህ ጋር ይህን እንፈታለን። ከዛ ኤሲ ኢንፑት እንለካለን ማለት ነው። ካወጣን በኋላ አሁን ቦርዳችን አወጥተናል። ይሄ ፓወር ሰፕላይ ቦርድ ነው። ስለዚህ እዚህ ጋር ኤሲ ኢንፑት እንለካለን። መልቲሜተራችን ጋር ኤሲ ጋር ገም ማለት ነው። ስለዚህ ስለ መልቲሜተር አጠቃቀም ባለፈው ላይ ይዤ ቀርብ ያለው እሱ ማየት ትችላላችሁ። ስለዚህ ኤሲ ጋር 220 ቮልት ገብቶናል ማለት ነው፣ 218 ምናምን። ስለዚህ ቀጣይ እዚህ ጋር ዳዮድ አለ፣ ብሪጅ ዳዮድ አለ፣ ተለጣፊ ዳዮድ አለ። ይሄን ዲሲ ጋር ግን 300 መድረሱን አውትፑቱ ጋር ማየት አለብን። ስለዚህ እነዚህ ዳዮድ ተለጣፊ ዳዮድ ብሪጅ ዳዮድ ናቸው። ስለዚህ እዚህ ጋር 300 ማግኘት አለብን። ስለዚህ እዚህ ጋር 300 አግኝተናል ማለት ነው። ስለዚህ እስካሁን ከዳዮዱ ጋር ፓወር ደርሷል ማለት ነው። አሁን ካፓሲተር ሜን ፊልተር ካፓሲተር አለው፣ እሱን ሁለቱን እግር ይዘን እንለካለን ማለት ነው። ስለዚህ አሁን እዚህ ጋር ሜን ፊልተር ካፓሲተር ጋር 300 መድረሱ ቸክ እናደርጋለን። በቃ እነዚህ ጋር ካገኘን ቀጣይ ወደ ሰከንደሪ ጋር ነው የምንገባ ማለት ነው። እዚህ ጋር ካገኘን ሰከንደሪ ጋር እንገባለን። እሺ አሁን ሰከንደሪ ጋር እንለካለን። ሰከንደሪ ጋር ስንለካ ያው እዚህ ጋር ማግኘት ያለብን 15 20 እና 5 ቮልት መኖሩን ቸክ ማድረግ አለብን። ስለዚህ አንዳንዱ ቦርድ ጋር 24 ሊያመጣ የሚያመጣም አለ። ስለዚህ አሁን እዚህ ይሄኛው ቦርድ ግን 15 20 እና 5 ቮልት ነው። ስለዚህ 5 ቮልት ለዲስፕሌይ ማለት ነው፣ ወጪ ለዲስፕሌይ የሚያሳየን ዲስፕሌይ 5 ቮልት ደርሶናል ማለት ነው። ስለዚህ ቀጣይ እንለካለን። ይሄኛው እንደምታዩት ግራውንድ ነው። አሁን ታችኛው እንለካለሁ። እዚህ ጋር እለካለሁ። እስኪ እዚህ ጋር 13 ሰጥቶኛል። 13 ማለት ለቨርቲካል ፖላራይዜሽን ማለት ነው፣ ቨርቲካል ፖላራይዜሽን። ስለዚህ እዚህ ጋር ደግሞ 20 ቮልት መሆን አለበት። የ20 ቮልት ደግሞ 18 ወይ 17 አካባቢ ሊያመጣ ይችላል። እዚህ ጋር 20 ነው። ስለዚህ እስኪ እንለካ 17 ይላል። 17.5 ይሄ ማለት ለሆሪዞንታል ፖላራይዜሽን ማለት ነው። ስለዚህ ይሄ ፓወር ሰፕላይ ቦርዱ ይሰራል ማለት ነው፣ ኖርማል ነው ማለት ነው። እዚህ ጋር የምታዩቸው ጥቁር ነገሮች አሉ፣ እነሱ ዳዮድ ናቸው። እዚህ ጋር እንደምታዩት 15 20 እና 5 ይኸው ስለተገለበጠ በደንብ ይዩት። 15 20 እና 5 ቮልት አንዱ ግራውንድ ነው። ስለዚህ ይሄ ኖርማል ነው ማለት ነው። እዚህ ጋር እንደምታዩት የተለያየ ጥቁር የሚመስሉትን ዳዮዶች አሉ። እነዚህ ዳዮዶች ደግሞ 15 20 እና 5 ቮልት አውትፑት የሚያደርጉልን ናቸው፣ ከማለት ከቾፐሩ ተቀብለው ማለት ነው። ስለዚህ ይሄም በዚህ መልክ ለክተን ቸክ አድርገናል። ስለዚህ ኖርማል ነው ማለት ነው። ይሄን ስለዚህ ወደ ቦታው እንመልሳለን ማለት ነው። በቀጣይ ቪዲዮ ላይ ይዤላችሁ የምመጣው ስለ ፓወር ሰፕላይ ካልሰራልን ወይም እዚህ ፓወር ትራንዚስተሯ ካልሰራችልን አይሲዋ ማለት ነው፣ እሷን ካልሰራችንና ምን ታገን መቀየር እንችላለን የሚለውን ቀጣይ ፓወር ሞጁል አጋጣሚና ፓወር ፊክስ ማድረግ እንዴት እንደምንችል አሳያችኋለሁ። ይሄ ቻናል ደግሞ ሰብስክራይብ ማድረግ አይርሱ። በሳምንት 2 ጊዜ የተለያዩ ትምህርቶችን ይዤ ስለምቀርብ ሰብስክራይብ በማድረግ ቤተሰብ ይሁኑ። እሺ አሁን ይሄን ከገጠምነው ካሰርነው በኋላ በትክክል ሾርት እንዳያደርግበት ተጠንቀን በትክክል ማሰር አለብን፣ በቦታው ላይ መልሰን። ከዛ እዚህ ጋር አውትፑቱ ስለሚሰራልን ቀጥታ ከማዘር ቦርዳችን ጋር እናገናኛለን፣ ወይም እዚህ ጋር ሶፍትዌር ቦርዱ ማለት ነው። እንደምታዩት ሰከንደሪ ጋር ያለው ማለት ነው። እሺ ይሄኛው ፓወር ሰፕላይ ነው፣ በቃ ጽድት ብሎ በትክክል ይሰራል። ስለዚህ እቺ እንደምታዩት ደግሞ ፓወር ትራንዚስተር ነች። ከተበላሸች ነው ፓወር ሞጁል የምንቀይር ወይም ራሷን መተካት አለብን። ብዙ ጊዜ እቺ ትበላሻለች። ይሄ ቾፐሩ ነው። ስለዚህ ይሄ ኖርማል ነው። በዲቴል ደግሞ በሌላ ቀን ቪዲዮ ይዤላችሁ ስለመጣ አሁን ኖርማል ቮልቴጅ ያለቀቁ ብቻ ነው የምናየው። ስለዚህ ይሄኛው ኬብል የምታዩት የዲስፕሌይ የሚሄድ ነው። ስለዚህ ዲስፕሌይ የሚሄድ ነው። አሁን አድርገን እንለካለን ማለት ነው። አንድ ባንድ መጀመሪያ የምንለካ እዚህ ጋር ለፕሮሰሰሩ እና ለኢፕሮሜሲው አንድ
1.8 እና 3.3 ወይም 1.3 ማለት ነው ይደርሳል አይደርስም የሚለው እዚህ ጋር ይሄኛው እንትን 11 17 ሬጉሌተር ትራንዚስተር አለች እዚህ ጋር እቺ የምታዩት ማለት ነው። እቺ የምታዩት ሬጉሌተር ትራንዚስተር እቺ ለፕሮሰሰሩ 1.8 እዚህ ጋር ይሰጠናል። ለፕሮማይሲው ደግሞ 3.3 ስለዚህ 11 17 ትባላለች። እዚህ ጋር መኖሩ መጀመሪያ ቮልቴጅ ቼክ ማድረግ አለብን። 1.8 እሺ እዚህ ጋር ገቢ ያለው እቺ አላት ማለት ነው። እሺ አሁን ደግሞ 3.3 አውት ማድረጓን እናያለን። 3.3 ስለዚህ ይሄኛው ለ3.3 ለኢፕሮማይሲ ወይም ለፕሮግራም አይሲ የሚሰጥልን ነው። 1.8 የሚለው ደግሞ ለፕሮሰሰር አይሲ ማለት ነው። ስለዚህ እዚህ ጋር ኢፕሮማይሲው ከመድረሱ ቼክ እናደርጋለን። እዚህ ጋር ካልደረሰው ፕሮግራማችን ወይም ሪሲቨራችን ኦን ላይሆን ይችላል ማለት ነው። ስለዚህ ስለ ችግሮች ደግሞ ቀጣይ ቪዲዮ ስንመጣ አሁን ቮልቴጁን ነው የምንለካ። ስለዚህ ጋር ደርሶልናል ማለት ነው። እዚህ ጋር ቼክ እናደርጋለን። እዛ ፕሮሰሰር አካባቢ ላይ 1.8 መድረሱ ስለዚህ ፕሮሰሰሩ ጋር 1.8 ደርሷል። ስለዚህ ይሄ እንትን ይሰራል ማለት ነው። እስካሁን ኖርማል ነው ማለት ነው። ፓወር ሰፕላይም አሪፍ ነው። ማዘር ቦርዳችንም እስካሁን አሪፍ ነው ማለት። አሁን ደግሞ ወደ ዲስፕሌይ የሚሄድ 5 ቮልት መድረሱ ቼክ እናደርጋለን። 5 ቮልት መድረሱ ከዚህ ጋርም ካልሰራ ዲስፕሌይ አይበራል ማለት ነው። ስለዚህ 5 ቮልት ገቢ እናያለን። ስለዚህ ዲስፕሌይ ጋር አንደኛው ገር ጋር ግራውንድ ይዘን ስለካ ይኸውት ለምታዩት 5 ቮልት ሰጥቷል ማለት ነው። እሺ እዚህ ጋር ኖርማል ነው። አሁን የሚቀረን ኤልኤንቢ ጋር 13 እና 18 ያየ ነው ቮልቴጅ እዚህ ጋር መድረሱን። ስለዚህ ይሄ ሪሲቨር ሲበራ ወይም ሲጫን ቨርቲካል ላይ ከሆነ 13 ቮልት ይሰጠናል ማለት ነው። ፕሮግራሙ ቨርቲካል ከሆነ ማለት ነው ፖላራይዜሽኑ። ስለዚህ እዚህ ጋር 13 ሰጥቷል። ይሄ ሪሲቨር አሁን ቨርቲካል ጋር ማለት ያለ ስለዚህ 13 ሆሪዞንታል ፖላራይዜሽን ደግሞ 18 ቮልት ይደርሳል ማለት ነው። ስለዚህ ይሄ አሁን ይሄ ሪሲቨር 13 ቮልት ነው። ስለዚህ ቨርቲካል ነው ማለት ነው። ስለዚህ እዚህ ጋር ካልደረሰልን ምንድነው የምናደርግ? ኳሊቲ እና ስትሬንግዝ አይመጣልንም። ስለዚህ እዚህ ጋር ያለውን ነገር ዳዮዶችን እንዲሁም ካፓሲተሮችን ቼክ በማድረግ ቮልቴጅ የማይደርሰው ከሆነ ለኤንዲቢ ምንም ስትሬንግዝ ኳሊቲ አይመጣልንም። ስለዚህ ይሄን ፊክስ ማድረግ መቻል አለብን ማለት ነው። ስለዚህ ሙሉ ጥገናውን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ታገን እናስተካክላለን የሚለው ማለት ነው። አሁን ግን ለዛሬው ትምህርታችን ይሄን ቮልቴጅ አለቃቅ ከፓወር ሰፕላይ ጀምሮ እስከ ሶፍትዌር ቦርዱ ድረስ እና እስከ ኤልኤንቢ አውት ድረስ አይተናል ማለት ነው። ስለዚህ እነዚህን ካየን ቀጣይ ደግሞ ሙሉ ጥገና እንዲሁም ፕሮግራመር አይሲ ቢበላሽ እንዴት እናደርጋለን የሚለውን ነገር ስለ ፓወር ሞጁልም በቀጣይ ቪዲዮ ይዤላችሁ እቀርባለሁ። ቤተሰብ ይሁኑ። ይሄን ቻናል ሰብስክራይብ ማድረግ አይርሱ። የዛሬውን ትምህርት ጨርሻለሁ። መልካም ጊዜ። ቻው